ሄርሜላ ከዴቭ ጋራ ተጣልታለች። ሲቀጥል ደግሞ ለምንድነው አብራ ከፕሮግራሙ ያልተገኘችው እያሉ እንግዲህ በዛም በዚህም እየተንጫጩ ይገኛሉ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከማንም በፊት ፈጥኖ እንዲደርሳችሁ እናንተ የደወል ምልክቷን መጫን ብቻ ነው የሚጠበቅባችሁ። ከጎን የሆናችሁ ሁሌም በላይክም በሸርም በኮፒ ሊንክም የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ የልባችሁ መሻት ይሙላላችሁ። እናም ከፕሮግራሙ በመጀመሪያ እንግዲህ ሄርሜላ ለምንድን ነው አብርሽን እንዲመጣ ያደረከው ለምንድን ነው ብላ ዴቭን ወቅሰዋለች ማለት ነው። እዛ ይድን አልነበረም ወይ ለምን? ሲቀጥል ደግሞ ሰርፕራይዝ መደረጉንም 500 ኪውን እኔ ሰርፕራይዝ አድርገው አልነበረም? ለምንስ ነው ሪል ስቴት ላይ እኛ ይዘኑ የምንሄደውን ለነሩት ታሳልፈህ የሰጠው ብላ እጅግ በጣም እንደተናደደችበትና እንደተቆጣችበት መረጃዎች እየወጡ ይገኛሉ። ሲቀጥል ደግሞ ለምንድነው ከሄርሜላ ጋር ያልተገኘው? ሰርፕራይዝ መደረግ የነበረበት በሄርሜላ እጅ ነው፣ እሷ ናት ስለዚህ ቻናል ዋጋ የከፈለችው እያሉም ይገኛሉ ማለት ነው። እውነት ለመናገር እንደ ሩታ የተቀጠቀጠ የተሰደበ የለም ማለት ነው። በጣም ነው የተሰደበች ከነ ቤተሰቦቿ ጭምር ማለት ነው። አብርሽ እንግዲህ ከዚህም በላይ ከእንኳን አይደለም 501 ነጥብም ትገባለህ ማለት ነው። ሰሞኑን እንግዲህ ለ500 ኬ ያስገቡህ የነብሯ እህቶች እንደሆኑ ጠንቅቀህ ታውቀዋለህ። መናገርም አይጠበቅብኝም እውነት ስለሆነ ማለት ነው። ከዚህም በላይ በአጭር ጊዜ 1 ነጥብ ትገባለህ። እኔ ልንገርህ ግን ደግሞ ከዚህ በኋላ በቃ ይብቃ፣ ከዚህ በኋላ ይበቃል ብዬ አስባለሁ። አይታችኋል ሲፈራረሙ ማለት ነው። ተፈራርመዋል። ዛሬ ቤቱን ተረክበዋል። ቤቱ ደግሞ በባልና ሚስት ነው ውሉ ማለት ነው። ስለዚህ ከዚህ በኋላ የመጨረሻ ፈጣሪ አድርገው፣ በቃ የመጨረሻ በቃን አንገሽግሾናል ማለት ነው። ሩታም አንተም ስትር ብላችሁ ትዳራችሁን አክብራችሁ የራሳችሁን ትዳር መስዋዕትነት እየከፈላችሁ ሌሎችን ማሳደግ እጅግ በጣም ይደብራል። የሰው ልጅ ጥሩ ብሎ ማለት ለሚስቱ ጥሩ የሆነ ነው ተብሏል። ሚስቱ የመሰከረችለት ነው ተብሏል። ለውጭ ሰው ጥሩ እየሆኑ ቤትን እየበደሉ ሚስትን እያስቀየሙ ደስ የማይል ነገር ነው። ስለዚህ አንተም እሷም ሁለታችሁም ተከባብራችሁ ወደፊት ቀጥሉኛ። እንኳን አይደለም ቀርቶ 500 1 ነጥብ እናስገባለን ማለት ነው። እናስገባችኋለን እንዳታስቡ። ዋናው ግን በዚህ በረከሰ ትውልድን በሚገድል ነገር አትምጡብን። የሴትን ልጅ ክብርም ዝቅ የሚያደርግ ነገር ይደብራል። ቤተሰብህን አስታውቀኝ ያለችበት የሄርሜላ ቪዲዮ እሱም ጠፍቷል። አብርሽ ጋር ሊሄድ ነው ያለችበትም ወደ ቡታጅራ እሱም ጠፍቷል። አጥፍተዋለች። ደግሞ ደግሞ ምን ነበረ ብቻ ቤላም የሆነ ቪዲዮ አጥፍቷል። በሷም አጥፍታለች። 1 2 3 ቪዲዮዎች ጠፍተዋል ማለት ነው። ገባችሁ? የሚያሳፍራችሁን ነገርም አታድርጉ። የሴትን ልጅ ክብርም ዝቅ አታድርጉ። ሄርሜላም ብትሆን ሴት ናት። ሄርሜላም ክብርሽን ጠብቂ፣ የሚመጥንሽ ጋራ ሁኚ ማለት ነው። ከዚህ በኋላ በቃ እርምሽን አውጪ። አንቺ እንኳን ተስፋ አትቆርጭም፣ ግን ደግሞ ተስፋ ልትቆርጭ ያለሽ ደግሞ መልሰሽ ያገረሽብሻል ማለት ነው። አሁን ዛሬ ተናዳ ነው ቪዲዮውን ያጠፋችሁ ማለት ነው። ስለዚህ አብርሽ ከሩታ ጋራ ምንም አራቀም። ሲጀመር ደግሞ በቃ ይኸው ተፈራረሙ። ቤቱ ራሱ በሁለታቸው ስም ቤቱን ተረከቡ፣ ተፈራረሙ ማለት ነው። ገባችሁ? ስለዚህ በቃ አለቀ፣ ያለቀ ነገር ነው ማለት ነው። እንዴ የሱቅ መስሪያ የመኖሪያ የምናምን እያሉ እነሱ ማለት ነው ቤታቸውና ኑሯቸውን እያመቻቹ፣ አንቺ ደግሞ እዛ ጋር ብርሻ እያልሽ ነው። ስለዚህ እርምሽና ውጭ በቃ አለቀ፣ ሆነ፣ ተከናወነ። እና ሄርሜላ ያልመጣችሁ ስለማይመለከታት ነው። የአብርሽና የሩታ ጉዳይ ሄርሜላ ይሄ ጉዳይ ስለማይመለከታት አልመጣችሁ። ምን ልታደርግ ትመጣለች? ኦሬዲ ባልና ሚስት ኑሯቸውን እያመቻቹ ስለሆነ እሷ ምንም እዚህ ጋር የምትሰራው ነገር የላትም ማለት ነው። ገባችሁ? ሲቀጥል ደግሞ የምሩ የእውነቱ ላይ ይውላችሁ ሁለታቸው ናቸው የተገኙት። ዴቭ ራሱ ምን ነው ካሜራ ላይ አልገባም? ለምን አልገባም? ብዙም የለችም ማለት ነው። ካሜራ ላይ አልገቡም። እንግዲህ ከጀርባ ካሉ ደግሞ አጣርቼ ነገ ነግራችኋለሁ። በተረፈ ወዳችኋለሁ። ላይክ ሰብ አድርጉ። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። ፈጣሪ ጠብቃችሁ። ደግሞ ውድድ ነው ማደርጋችሁ። እሺ እንዳትረሱ።